አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? ሁላችሁንም ሰላም ሰላም ብያለሁ። ዛሬም በአዲስ ቪዲዮ ተከስቻለሁ። እንዴት ከረማችሁ? እንዴት ሰነበታችሁ? ዩቲዩብ ተመቷል ወይም እይታ የለውም። እይታ እንዲኖረው ደግሞ የእናንተ ሰፖርት ያስፈልገኛል። ላይክ ያላደረጋችሁ ላይክ አድርጉ። ቤተሰብ ያልሆናችሁ ደግሞ እዚህ ጋር እንደምታዩዋል እሷን የተጫናችሁ ሰብስክራይብ አድርጉኝ። ቤተሰብ ሁኑ። ሀሳብ አስተያየት ካላችሁ ሁሉንም መቀበላለሁ። የምችለውን ነገር ደግሞ አሳውቃችኋለሁኝ። የምችለውን ነገር ማሳወቅ እንደ ግዴታ ነው የማየው እኔ ጋር። ስለዚህ እንዴት ሌላን ሰው የከፈተልን ኢሜል ራሳችንን ከፍተን በራሳችን ኢሜል ራሳችን ስልክ እንዴት መጠቀም እንደምንችል ነው ማሳያችሁ። እንደሚታወቀው ጃላክሲ ኤስ ኤክስትራ 50 ሺህ ኤክስትራ ሜት ስልክ ተገዝቶልኝ ሰርፕራይዝ ተደርጌ በጣም ደስ ብሎኛል። ጃላክሲ ኤስ 50 ሺህ ኤክስትራ ያው መቶ ምናምን ስንት እንደተገዛ ገምቱ ብያችሁ ነበረ። በጣም ውድና ምርጥዬ ስልክ ነው እና ስልክ ሲገዛልን እዛው የገዛንበት ቦታ ላይ ነው ፕላስቶሪ ጎግል ምናምን ዩቲዩብ ከፋፍተው ይሰጡናልና እንዴት እነሱ የከፈቱልን ሌላ ሰው የከፈተልንን ኢሜል እኛ ራሳችን ሪሙቭ ብለን በራሳችን ኢሜል በራሳችን አከፋፈት ኢሜሉን የምንይዘው ሌላ ቦታ ላይ ሌላ ስልክ ብንገዛ የምንቀይረው ኢሜል እንዴት ይኖረናል የሚለውን ነው የደረሰ አይደለም። ቪዲዮዎቼ ላይክ አድርጉ። በቃ እናንተን አይጎዳም፣ እኔን ደግሞ ይጠቅመኛል። ብዙ ቪው እንዲኖረው ደስ ይለኛል። ወላሂ ነው የምላችሁ። ደግሞ ከቪው ላይኩ ነው ደስ የሚለኝ። በቃ ታንዲሺ ወይንም አንድ ኬ በላይ ካየሁ ቪዲዮዎችን ካላቸው በቃ እነሱን ሁሉም እየገባያቸዋለሁ እና ሁላችሁም ላይክ አድርጉ። ሌላው በሌላም ቪዲዮ ከሰታለሁ። የምትፈልጉትን ነገር እንድሰራላችሁ የምትፈልጉት ቪዲዮ ካለ በኮሜንት አሳውቁኝ፣ እሰራላችኋለሁ። የምችለው ከሆነ የምችላቸውን ሁሉ ማሳወቅ ደስ ይለኛል። ላይክ ያደረጋችሁ ቪዲዮዎችን ተከታተሉ። ያው አዲስ ስልክ ነው። አዲስ ስልክ ላይ እንዴት ሌላን ሰው ስልክ ሲገዛ የተከፈተውን ለራሴ ከፍቼ ራሴ ጉግል ላይ ወይም የሆነ ነገር ላይ ብጠልብቃ ነገር የራሴ ኢሜል እንዴት ይኖረኛል በሚለው እሱን ማሳየት ፈልጋለሁኝ። ዩቲዩብም ቲክቶክም ኤኒ ነገር መከፈቱን እንዴት መክፈት እንደሚቻል ከፈለጋችሁ በኮሜንት አሳውቁኝ፣ አሳያችኋለሁ። አዲስ አካውንት ሌላን ሰው የከፈተልንን ሪሙቭ ከማድረጋችን በፊት የት ላይ እንደምንከፍት ላሳያችሁ። መጀመሪያ ላይ ሴቲንግ እንገባለን። ሴቲንግ ከገባን በኋላ እንደዚህ ዝቅ እናደርግና አካውንት ባካፕ የሚለው እዚህ ጋር እንደሚታየን አካውንት ባካፕ ይላል። ባካፕ በሚለው ላይ ተገባን በኋላ ማኔጅ አካውንት የሚል ይታየናል፣ የመጀመሪያው ላይ ማለት ነው። እሱን እንጫናለን። አሁን እዚህ ጋር እንግዲህ የኔ አዲስ ስልክ ስለሆነ መጀመሪያ ሲገዛ የተከፈተ ነው። ይሄ እዚህ ጋር የሚታያችሁ A846 ምናምን ብሎ ዝም ብሎ ነው ይከፈተልን። ይሄን በዚሁም ማከፋፈት ሌላ ሰው ከከፈተልን እኛ የምናረጋቸውን ነገሮች ወይም የምናወርዳቸውን ጎግል ውስጥ የሚገቡትን የኛን ፎቶዎች ሊያያቸው ይችላል እና እናንተ ደግሞ ይሄንን ሪሙቭ ከማድረጋችሁ በፊት አድ አካውንት የሚለውን እዚች ታች ፕላስ ምልክቷን እንጫናለን እና እዚህ ጋር ዲስ ኢሜል ለመክፈት ስለሆነ መጀመሪያ ይሄን ሪሙቭ አንልም፣ አድ አካውንት የሚለው ላይ ነው የምንገባው። ከዛ ጎግል ይመጣል። ጎግል ላይ ተመርጠን እንገባለን። ጎግል ላይ ስንገባ እንደዚህ ያው የኔ አዲስ ስልክ ስለሆነ ምንም አይነት ኮድ ምናምን ካለው ኮድ ይጠይቃቸዋል፣ ክፈቱ ይላቸዋል ማለት ነው። ስለዚህ እዚህ ጋር ሲመጣ እንግዲህ ክሬት አካውንት የሚለውን እኛ አዲስ አካውንት ስለሆነ የምንከፍተው እዚች ላይ እንገባለን። ታች መጨረሻ ያለችው ላይ ክሬት አካውንት የሚለውን ከገባን በኋላ ማይ ፐርሰናል የሚለውን የመጀመሪያውን እንጫናለን ማለት ነው። ይሄ እንዲህ ከተጫንን በኋላ እንግዲህ እዚህ ጋር የመጀመሪያ የራሳችንን የምናስገባውን ስም ላይ መጀመሪያው ላይ እናስገባለን። እኔ አሁን አብዱ ብዬ ልክፈት። አብዲሻ ብዬ አስገባው። ዩቲዩብ በሚለው ደግሞ እዚህ ላይ ዩቲዩብ ብዬ ጻፍኩ። ስም ነው ማለት ነው። ይሄ ታችኛ አባት ስም ነው፣ ላይኛው የራሳችን ስም ነው። ኔክስት ብለን እንቀጥላለን። ወደፊት ኔክስት እንላለን። እንደዚህ አድርገን ኔክስት ስናደርገው እንደዚህ ይመጣል። መጀመሪያው ላይ የተወለድንበት ቀን እኔ ምሳሌ በ10 ነው የተወለድኩት በ10 ከዛ ደግሞ የተወለድንበትን እንመርጥለታለን። እኛ የተወለድንበትን እናንተ የፈለጋችሁትን። ያው እዚህ ጋር ደግሞ
የተወለድንበት በ18 ዓመት በላይ መሆን ስላለበት 1989 ወይም 90 ላይ የፈለጋችሁትን ዞሮ እናንተ የተወለዳችሁበትን ዓመተ ምህረት እዚህ ጋር ደግሞ ጀድር ነው የሚለው እዚህ ያው ጾታ ለመምረጥ ማለት ነው። ወንድ ወይም ሴት የፈለጋችሁትን ኔክስት እንቀጥላለን። ኔክስት እንላለን። እዚህ ኢሜል ይሰጣችኋል። ራሳችሁ የማይጠፋችሁን ኢሜል ለማስገባት ከፈለጋችሁ እዚህ ታች መጨረሻ ሶስተኛው ላይ እንጫናለን። አሁን እዚህ እንግዲህ ኢሜል የራሳችሁ እናንተ ጋር የሚቀመጥ ወይም በፈለጋችሁበት ሰዓት ላይ መጻፍ የምትችሉትን የምትፈልጉትን እዚህ ትጽፋላችሁ። እኔ እንግዲህ ልጽፍ ነው ሻብዬ ልጻፍ ማለት ነው። አብድሻ ከዛ ቁጥር እንሰጣለን። የማይጠፋችሁ ቁጥር 009988 ብዬ ሰጠሁት ማለት ነው። የማይጠፋችሁ ኢሜል ነው። እንዴት ሰሩታላችሁ? እኔ ስለማልፈልገው እናንተን ለማሳየት ብቻ ነው የምከፍተው። እናንተ ግን ወደፊት ስልክም ስትገዙ የምትቀይሩት ኢሜል መሆን አለበት። የማይጠፋባችሁ ኢሜል መሆን ስላለበት ነው። እዚህ ጋር ደግሞ ፓስወርድ ይጠይቀኛል። ፓስወርድ ደግሞ ሰጠዋለሁ። አብዱ ተ10 ምናምን ቢሆን የተሻለ ነው፣ ሌላ ሰው እንዳይከፍትብን ማለት ነው። አብዱ ከዛ እንደዛ አድርገህ ትሰጣላችሁ። እንዴት አድርጌ ልስተው 1 1 2 2 3 3 4 4 5 5 በቃ እናንተ የምትፈልጉትን ኢሜል። እኔ አሁን ማጠፋው ስለሆነ አልጨነቅም፣ ዝም ብዬ ነው የማስገባው። ግን ከ10 በላይ እስከ 12 ቢሆን አሪፍ ነው። በጣም ሌላ ሰው ጋር በቀላሉ እንዳይከፍትብን ማለት ነው። ኔክስት እንለዋለን። ኔክስት እንላለን። እንዴ ይመጣል። አሁንም ክስ ብለን እናልፋለን ማለት ነው። ይሄው አብዱሻ ዩቲዩብ ቢላል እዚህ ጋር መጣ ማለት ነው። ኔክስት አሁንም ቀጣይ ያንም ከፍታ ተስማማለን። እንዳርገን የመጨረሻው ላይ ከፍ እናደርግና ድረስ ይላል። ይሄው ከፈተ። አሁን እንግዲህ ይሄ አብዱሻ የሚለው የኔ ነው የታች ያለው ኢሜል ጎግልም ሆነ ብላስቶሪም ሆነ ምንም ሆነ መቀየር እንዴት እንደሚችል ራሱ ነው ወደ ኋላ የመለሰኝ። ከፈተ። ይሄ ኢሜል ሆነ ማለት ነው። ያን ሌላ ሰው የከፈተልንን እንዴት ሪሙቭ ማለት እንችላለን? እንዳትሳሳቱ፣ መልሳችሁ የከፈታችሁትን እንዳታጠፉ። ይሄን ተነካላችሁ ራሱ አካውንቱን እዚህ ሪሙቭ ይላል። ሪሙቭ አካውንት ይላል። እንግዲህ እኛ ሪሙቭ እንለዋለን። እርግጠኛ ነህ አለኝ። አዎ እርግጠኛ ነኝ። ሪሙቭ ማለት ነው የምፈልገው፣ ማጥፋት ነው የምፈልገው አልኩት። خلاص አሁን ሪሙቭ ብሏል። ያን ሌላ ሰው የከፈተልን ጠፍቷል ማለት ነው። ማንም ሰው የከፈተልንን እኛ በራሳችን አደረግነው ማለት ነው። ስለዚህ አሁን ምንድነው የምናደርገው? ዩቲዩብ ላይ እንገባለን። ምሳሌ ይሄው ተቀየረ። ይሄው አብዲሻ ዩቲዩብ ይላል። ያንኛው የለም። ያንኛው ቢኖር እንደዚህ ነው የሚለው። ስለዚህ አሁን ብራስቶሪ ውስጥ መግባት እንችላለን። ብራስቶሪ ውስጥ ይሄ ምንም ነገር የለም። ይሄው እኔ ራሴ በከፈኩት ነው ያለው አብዱሻ ዩቲዩብ ይላል። አላስ እንደዛ አድርጋችሁ ራሳችሁ በከፈታችሁት በራሳችሁ መሆን ይችላል ማለት ነው። ከዛ ደግሞ ወይት እንሄዳለን ጉግል ራሱ ይሄው ሁሉም በእንደዚህ ሁኔታ ላይ መቀየር ይቻላል። ምንም ነገር ጠለባችሁ፣ ምንም ነገር ፈለጋችሁ ይሄን አካውንት እናንተ ጋር የሚቀመጥ አካውንት ከፍታችሁ መጠቀም ትችላላችሁ። ይሄን ሸላ አድርጋላችሁ ብዬ ነው። ሁላችሁም ላይክ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።